ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ ሶስተኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ አምስተኛ ተከላካይ ገባ። አንዳንዴ እኮ እንደዚህ አይነት ስህተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ እያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበት? ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገር ቢያሸንፍ ራሱ እኮ 4 ነጥብ ነው ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ ማለት በአርቴታ ብቻ በነጥብ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። ደግሜ ሳልሸነፍ ነገ ራሱ አታውጣችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ስላላችሁ ኦን ታርጌት ሳንሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ማለት ላስት ሲዝን እኮ 2 ጎል የገባብን በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነናል በአንድ ጌም ማለት አሁን ለሚቀጥሉት 8 ጨዋታ ክሊንሽ ይጠብቃል አርቴታ። ለሚቀጥሉት 8 ጨዋታ ማለት ማግባት እየቻልክ ሁለተኛ አምስተኛ ተከላካይ እንዳታስገባ። ሁለተኛ ማለት ትምህርት ተማርበት። ሁለተኛ ወይኔ ሳካ ደግሞታል አይደል? ደግሞታል። ለምን አልተቀየረም? ተከላካይ አስገባም። ኖርጋርድ ኪንካፒ አይገቡም። ዣካ ከኛ ጋር እንደዚህ ትጫወታለህ? የናጡት ነካሽ ነው ዣካ፣ የናጡት ነካሽ። ኧረ ጨስኩኝ እናቴ ነው። አረ በፈጣሪ ካምባክ የሰራነውን ጨዋታ ሰንደርላንድ ምን አይነት ቡድን ነው? በጌታ በየዘማ እኔ እኮ በቃ ጨፍራችሁ ማስጨፍ ብሮኬ ይኸውልህ እኔ መጥቼ እዚህ ጋር አርሴናል ምናምን ብዬ እናንተን ለማብሸቅ ቪዲዮ ጭራሽ ለመስራት ሀሳቡ አልነበረኝ። ቅድም ግን የማይሆን ነገር አወራ። ዩናይትድ አቻ ወጣ ብለው ያላያችሁ ካላችሁ ገብታችሁ ዩናይትድ አቻ ወጣ ብለው ማንቹ ለበጣ ደግሞ አርሱ እየወጣልሽ ይኸውልህ ብሮቤ በረረልኝ ባለቀ ሰዓት አየር ላይ ይመቸው። በቃ የሚገርም መልዕክትን ያስተላለፈው ምንድን ነው መልዕክቱ? ሰንደርላንድን ማሸነፍ ለሁሉም አይደለም ነው ያለው። ደራደሪልኝ ብሩኬ። ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይም ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ መሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ የገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባብን እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ሀካሪሽ ራሱ በጣም ሲይ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህች አንወቃቀስን። በቃ በዚህች አንወቃቀስን ማለት ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይረው ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ። ታውቃላችሁ አይደለ? ግን ነድጅ ያለው ጀማ አልዋሻችሁ ቀጥለን ያልኩት። በተለይ ደግሞ ካምባክ አድርገን ማለት ነው አቻ መውጣታችን በጣም ያቃጥላል። እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ፣ ግን እኛ አቻን ያስጨፍረን ቡድን አይደለንም። ገብቷል አይደለ? በጣም ነው ያቃጥለው፣ ንድድ ነው ያደረገው። ሰንደርላንድ ጣለ ነው አርሰናል ጣለ ነው የምንለው። አሁን ምን የሆነ ጨዋታ ነው? ሰንደርላንድን ፍረው ለዋንጫው፣ ሰንደርላንድን ፍረው። ያን ስህተት ባይሳሳት ውስጥ መጀመሪያ ቢጠነቀቁስ የትሮዛርድ ጎር እንዳለው ነው ማለት አንተ ትሮዛርድ እንዴ ነው የሚችለው? በስማ ጎል አይገባበትም። እኔ ኖ ብዬ ተገምቼ አሁን 2 ያገባሉ። እንግዲህ በኦን ታርጌት ነው ከኛ ጋር እንትን የምትለው ማለት ሰንደርላንድ ጋር ይሰራል እንዴ? ሰንደርላንድ ይሰማል እንዴ? ሁለተኛው ነው ቁጭ
ለ20 ሰከንድ አይደለም እንደነንተ ነው። ሁለተኛው ነው ቁጭ የሚለው ቁጭ ሰንደርላንድን ፍረው ምን አይነት ጨዋታ ነው? በስመ አብ ግን ይገባቸዋል። እኔ በቃ ተገልብጦብን እኔ ፈርስት ሃፍ ቪዲዮ ላለመስራት ተጠነቀቅኩት ይገልጿል። ያ ጎል ባይገባ በጣም ይደብረኝ ነበረ። ጋብርኤል አሁን ሃይቡት ምናምን ልል እንደዛ በቴስታ ተወሩ። ኧረ በእናታችሁ እየሄድክ ሰንደርላንድ እህት ቡድን መቼም አይስትም። በጣም ደስ ብሎኛል፣ ግን ያስፈራል። ሰንደርላንድ ያስፈራል። ያ እግዚአብሔር በቃ ያሉልሽ አለ። ኧረ እናቴ ትም ዛሬ ማለት ነው ረካው ይሄን ትበላለህ። 3 ፖይንት ኤፍሲ ይልሃል። ተሰጠሽ ወይኔ ሰንደርላንድ እኮ ማለት ነው ማንንም አያሸንፍም ነበር። ከእናንተ ጋር ወጣ። ረካው ዛሬ ረካው። እንደዚህ ደስተኛ ሆኜ ብቻ ማለት ነው ነገ ማንሲቲ እንዳይጥል ብቻ ነው የምፈራው። በቃ ቋጠሮን እንጂ ሌላ ሁሉ ዜፍ ነው። አርሰናል በመጣል ማለት እስቲ እንደኛ ደስተኛ የሆነ እስቲ ኮሜንት ላይ አለን በሉ። ከመጣ ጊዜ ጀምሮ ፕሪሚየር ሊግ ላይ አድጎ ከመጣ ጊዜ ጀምሮ ልብ ያርፎበት አያውቅም። በቃ እንደጨገገኝ በኢየሱስ። እንዴት ነው ግን እናንተ ባች የጨፈራችሁ? ኧረ በሚካኤል እንዲህ ቅድም ትርፊፋት እንዴት ነው ውስጣችሁ ራሱ ይሻላችሁ? ኧረ በኢየሱስ አሁን የትሮሳርድ ጎል በቃ ውሃ በላው ማለት ነው። እንደዛ ከቦክስ ውጭ ቀርቅሩት በቃ ውሃ በላው አለቀ። የራያ ሁለቱ ደብል ሴቭስ ሲጀምር ራያማ ታውት ኧረ መቃጠል ወይኔ ይህን ሁሉ ክሊንሺት ይህን ሁሉ ኦን ታርጌት ያልተሞከረበት ቡድን እንዴት ለዛች ደቂቃ ይሁን ነገ ድብን አድርገን ነው የምንቋጥረው። እኛ ደግሞ በተራችን ድብን አድርገን እንደው ያቺ አምላክ ነገ ካልሰራ ቅድምና ሁሌ ሰራ ያቺ አምላክ ነገ ካልሰራ ነው ችግር የሚፈጠረው እንጂ አርሰናላችሁ ወጥቷል። ወይኔ ራሴ ሊያመኝ ምንድን ነው? 2 ጎል ይገባብናል። 2 ጎል በ41 ቀን ውስጥ እኮ 1 ጎል እንኳን ገብቶብን አያውቅም። ዛሬ 2 ሰንደርላንዶች እንዴት ነው የሚችሉት? ምን አይነት ጎል ነው የገባብን? ሁለተኛው ጎል ጥቁር ስለሆነ ነው። በፍጹም የማይገባ ኳስ። ጋብርኤል በዚህ ራያ በዛ እንዴት ነው የነካው? ቆይ ኳስ በጣም ነው የሚችል። ወይኔ ጉዴ! ትሮሳርድ ደግሞ ዛሬ እንዴት ነው የምትችለው? ምን አይነት የሚያምር ጨዋታ ነው የጨዋታው! እግዚአብሔርን እንዴ! በዚህ አለና 90 ዲግሪ ላይ ምን አይነት ሰው ነው? ሰንደርላንዶች ይችላሉ ግን በጣም ማለት ነው። ፈርስት ሃፍ ላይ አልቻልናቸውም ነው። ሰከንድ ሃፍ ቀጥቅጠናቸዋል። ወይኔ ዙቢሜንዲ አንግል የገጨበት ዙቢሜንዲ። ወይኔ ዛሬ ማሸነፍ ነበረብን። ነገ ሊቨርፑል ከሲቲ ነው። በቃ ዛሬ ግዴታ ማሸነፍ ነበረብን። ግዴታ ደስተኛ አልነበር የምንሆነው። ወይኔ ሳምንታችን አቻ ዘፋስት ሃይና ዘጋው አንቴና ዘፋስት ወያና በአስረኛ ሳምንት ነው ዋንጫ የሚበላ እድሬ በትሬ ነው ወስነው ምናምን ጋሽ በትሉ ጋሽ በታታ የበታታ ቆዳ ተሳካልኝ። ደግሞ ዛሬ ተሳካልኝ። ይችላለሁ። በጣም የበሰበሰ ጨዋታ ነው የተጫወትነው። አንደኛ ሳካ የለም፣ ጎል ስላገባ ምንም ከበር የሚደረግለት ነገር የለም። ሳካ የለም። ኤዜ ምን እንደሚሰራ አላቅም። ሜሪኖም የለም። እሱ ሁሉ ችግር ይሁን ግን 2-1 መርተህ 94ኛው ደቂቃ ላይ ደርሰህ እንዴት ነው ውጤት ማስጠበቅ ማትችለው? ምንድን ነው? ቢስሚላ ምን አይነት ቡድን ናቸው ሰንደርላንዶች? ከዛ ኦኬ ይሄን ክሊንሺት ሲያስጠብቅ የነበረ ቡድን እንዴት ነው 2 ጎል የሚገባበት ባንዴ? ተቃጠልኩ። ራሴን አመመኝ። በ3 ደቂቃ ውስጥ ራሴን አመመኝ። ማነሽ? በቀሉ ነሽ? ክሊንሺት የኔ ክሊንሺት ሰንደርላንድ ቀላል ቲም አይደለም።